በድሮ ጊዜ አንድ አቡ ነስር ሰያድ ወይም አቡ ናስር አሳ አጥማጁ ተብሎ የሚጠራ ሰው ከባለቤቱና ከልጁ ጋር በከፍተኛ ድህነት ውስጥ ይኖር ነበር። ከዕለታት አንድ ቀን ባለቤቱና ልጁ በረሃብ ብዛት በጣም እያለቀሱ ሳለ አቡ ናስር አሳ አጥማጁ ምንም ምግብ ማምጣት ስላልቻለ በጣም እያዘነ ከቤቱ ወጥቶ መሄድ ጀመረ። መንገድ ላይ ሳለ አንድ በእድሜ የገፋ አህመድ ኢብኑ ሚስኪን የተባለ ሰው አገኘና እንዲህ አላቸው፣ ያ ሼክ፣ እኔ በጣም ደክሞኛል፣ በጣም ሰልችቶኛል። ሼክየውም ብዙ አታውራ፣ ተከተለኝ፣ ወደ ባህሩ እንሄዳለን። ወደ ባህሩም ሲደርሱ ኢብኑ ሚስኪን እንዲህ አሉ፣ አሁን 2 ረካዓ ሰላት ስገድ፣ የቻልከውንም ቁርአን ቅራ፣ ከዚያም ቢስሚላህ በልና አሳ ማጥመጃው መረብህን ወደ ባህር ውስጥ ወርውረው አሉት። አቡ ናስር ሼኹ ያሉትን ነገር ሁሉ ተቀብሎ ተገበረ። መረቡን ወደ ውሃ ከወረወረው ከትንሽ ደቂቃዎች በኋላ በጣም ትልቅ አሳ ማጥመድ ቻለ። የዚህን ጊዜ ኢብኑ ሚስኪን ይህንን አሳ ውሰድና አሽጠው፣ በገንዘቡም ለባለቤትህና ለልጆችህ የሚያስፈልጋቸውን ነገር ግዛላቸው አሉት። አቡ ናስር አሳዋን ይዞ ወደ ገበያ ሄደና ሸጣት። በገንዘቡም 2 ጣፋጭ ምግቦችን ገዛና ወደ ቤቱ መንገድ ጀመረ። በመንገዱ ላይ ያለም አንዲት ሴት ልጇን ይዛ ከረሃብ ብዛት ተንሰቅስቃ እያለቀሰች ተመለከታት። አቡ ናስር እንዲህ ሲል ከራሱ ጋር አወጋ፣ ይህች ሴትና ልጇ ልክ እንደኔ ባለቤትና ልጄ በረሃብ ብዛት እያለቀሱ ነው። ታዲያ ያስኩትን ምግብ ለማን ነው መስጠት ያለብኝ? በማለት ራሱን ጠየቀ። በድጋሚ ወደ ሴትየዋ ተመለከተ። አይኗን የሞላውን እንባ ሲያይ ውስጡ ተረበሸ። ከዚያም እንኪ እነዚህን ምግቦች ላንቺና ለልጆችሽ ውሰጂ ብሎ ሰጣት። የሴትየዋ ፊትም በደስታ ሞላ፣ ሁኔታውም ተቀየረ። ልጇም በደስታ ፈነደቀ። አቡ ናስር ግን ተመልሶ ትካሴ ውስጥ ገባ። ሚስቱንና ልጁን ምን እንደሚመግባቸው ግራ ገባው። ይህንን እያሰበ እየሄደ ሳለም አንድ ሰው አሳ አጥማጁን አቡ ናስርን የሚያውቅ ሰው አለ እያለ የሚጠራ ሰው አገኘ። አቡ ናስርም እኔ ነኝ አቡ ናስር፣ ምን ፈልገህ ነው አለው። ሰውየውም አባትህ ከ20 ዓመታት በፊት ገንዘብ አበድሮኝ ነበር፣ ገንዘቡን ሳልመልስለትም ሞተ። አልሐምዱሊላህ አሁን አንተን አግኝቻለሁ። እንካ ልጄ 30,000 ዲርሃም ነው፣ የአባትህ ገንዘብ ነው፣ ውሰደው አለው። በአጭር ጊዜ ውስጥ የአቡ ናስር ህይወት ከድህነት ወደ ሀብት ተቀየረ። ብዙ ቤቶችና ንግዶችም ኖሩት። ከሀብቱ የተነሳ በአንድ ቀን 1000 የወርቅ ሳንቲሞችን ሰደቃ ይሰጥ ነበር። ሰደቃ መስጠቱ በበዛ ጊዜ በራሱ መደነቅና መገረም ጀመረ። በስራውም ይኩራራ ጀመር። ታዲያ አንድ ቀን አንድ አስደንጋጭ ህልም አየ። ያየውንም ህልም ለሼኹ ኢብኑ ሚስኪን እንዲህ ሲል ተረከላቸው። በህልሜ የቂያማ ቀን ሚዛን ተቀምጦ አየው። ከዛም አንድ ሰው አሳ አጥማጁ አቡ ናስር ተመልከት፣ መልካም ስራህና መጥፎ ስራህ ሊመዘን ነው አለኝ። መልካም ስራውና መጥፎ ስራው በሚዛኑ ላይ ተቀመጠ። ከዚያም የመጥፎ ስራ ሚዛኑ በለጠ። አቡ ናስር በፍርሃት ልቡ ተሸብሮ እንዲህ አለ፣ ያ ሁሉ የሰጠሁት ሰደቃ የት አለ? ሰደቃዎቹም መጥተው በሚዛኑ ላይ ተቀመጡ። ነገር ግን አቡ ናስር ሰደቃ ሲሰጥ የነበረው በራሱ እየተኩራራ ስለነበር ሰደቃው በጣም ትንሽና ሚዛኑ ላይ ሲቀመጥ ክብደት የሌለው ሆነበት። አሁንም የመጥፎ ስራ ሚዛኑ በለጠ። አቡ ናስርም በጣም ደነገጠ። ምንድነው የሚሻለኝ እያለ ማልቀስ ጀመረ። ተጣሪው ድምጹን ከፍ አድርጎ የቀረ ስራ አለው ብሎ ጠየቀ። አዎ 2 ምግቦችን ሰደቃ ይሰጠው አለ። ምግቦቹ መጡና በመልካም ስራ ሚዛኑ ላይ ተቀመጡ። ከዚያም በጣም ክብደት ነበራቸውና የመልካም ስራ ሚዛኑን ጨምሮ ከመጥፎ ስራው ሚዛኑ እኩል እንዲሆን አደረጉት። አሁንም እንደፈራ ነው። ምክንያቱም የመልካም ስራ ሚዛኑ ካልበለጠ ወደ ቅጣት ስለሚገባና ጀነትን ስለሚከለከል ነው። በድጋሚ አሁንስ የቀረ ስራ አለው ብሎ ጠየቀ። ንጉሱም አዎ አለው አለ። አቡ ናስርም ምንድነው እሱ ብሎ ጠየቀ። 2ቱን ምግብ ለሴትየዋ ስትሰጣት የነበረው የሴትየዋ እንባ ነው ተባለ። እንባዋ መጥቶ በመልካም ስራ ሚዛኑ ላይ ተቀመጠ። ክብደቱ እንደ ድንጋይ ነበር። በዚህም የመልካም ስራ ሚዛኑ ከመጥፎ ስራ ሚዛኑ በለጠ። አቡ ናስርም በጣም ተደሰተ። አሁንም በድጋሚ አሁንስ የቀረ ስራ አለው ተባለ። አሁንም አዎ አለ። ምንድነው እሱ ሲባልም የህፃኑ ልጅ ፈገግታ፣ ምግቡን የሰጠው ሰዓት የሳቀው ሳቅ ነው ተባለ። ፈገግታውም መጥቶ በመልካም ስራ ሚዛኑ ላይ ተቀመጠ። በዚህን ጊዜ የመልካም ስራ ሚዛኑ በልጦ አሸነፈ። ተጣሪውም እንዲህ እያለ ተናገረ፣ የመልካም ስራ ሚዛኑ አሸንፏል፣ አቡ ናስር ድኗል፣ አቡ ናስር ድኗል።
ከዛ አቡ ናስር ከእንቅልፉ ነቃ። ባየው ነገርም በጣም ደስ አለው። የዛን ጊዜ እነዛን 2 ምግቦች ለሴትየዋ ባልሰጣት ኖሮ አልተርፍም ነበር አለ። ብሩህ ልጆች ሆይ ያልቅብኛል ብላችሁ አትፍሩ፣ ያላችሁን ስጡ፣ መልካም ሰው ሁኑ።